የሀይሚትዬ ንጉስ ብሩኬ ወንድማችን ያስተላልፈው መልእክት ዛሬም ተመስገን፣ ነገም ተመስገን፣ አግኝቼም ተመስገን፣ አጥቼም ተመስገን፣ ስለሁሉም ስለሆነው ተመስገን ብሏል። ስለሆነው ስላልሆነው እየሆነው ስላለ ስለሁሉም ነገር አልሐምዱሊላሂ። ችንቃል ሁሌ ነው የምጠቀማት፣ ሁሌ ማለት ነው። በጥቅስ ባላሰራጭ ማለት ነው። እዚህ የደረስኩት በእኔ አይደለም እና የወደፊቱንም ተመስገን ብሎ ፈጣሪውን አመስግኗል ማለት ነው። ወይኔ እንዴት ደስ ይላል! ታድሎ ስንቶቻችን ነው ራሳችን እንዲህ የምናመሰግነው? ፈጣሪያችንን ባለን ነገር የምናመሰግነው ባለን ነገር ፈጣሪያችንን ሁሌ በቃ ያኔ ሁሌ ቢኖረንም ባይኖረንም ሁሌ ፈጣሪያችንን አልሐምዱሊላ ማለት ያው ፈጣሪ ያው ይጨምርልናል ማለት ነው። እና ባይዘዌ ይሄ የስተርዳይ ላይክ እንደዛ ነው ያሰራጨው በቲክቶክ ገጽ ላይ። እና ያው እኔ ታውቃላችሁ ማስቀደም ያለብኝን ነገር የሀይሚዬን ቪው ሳይ እንደዚሁም ደግሞ የብሩክን በቃ ያኔ በጣም ጥሩ መንገድ ላይ እየሄዱ ነበር። እዚህ ጋር ደግሞ እኔ እንጃ ክፉ አልናገርም። እዚህ ጋር የሀይሚዬ የብሩክ የሚባለውን ነገር እኔ ድሮም አላምንበትም። የብሩክ ወዳጆች የሀይሚዬ ወዳጆች ለእኔ ሁሉም የጨረቃ ፋሚሊዎች የሚሰድቡኝም የጨረቃ ፋሚሊዎች አንድ ናቸው። ለእኔ ጨረቃ ፋሚሊዎች ናቸው። ሪሊዮን ነው። እና እዚህ ጋር የሀይሚዬ ወዳጆች የብሩኬ ወዳጆች ተባብሎ የተከፋፈሉት እርስ በርሳቸው እንደዛ እየሆኑ ቪውም ቀንሰዋል፣ ላይኩም ቀንሰዋል። መልካምነት ለራስ ነው ባይዘው እዚህ ጋር መልካምነት ለራስ ነው። አሁን ደግሞ ያመጡት ፋሽን ምንድን ነው? ሀይሚ ብሩኬ እያሉ መጨቃጨቅ፣ መሰዳደብ፣ ትችት መተቸት በተለቀቀው ጥቅሶች የሆነ ሞራል የሚነካ እና ባይዘዊ ግን ውዶቼ እዚህ ጋር ምን አለ መሰላችሁ? አንድ የምናገረው ነገር አለ። ብሩክም ሀይሚዬም እኮ ኖ ኦንሊ ፋሚሊ የዩቲዩብ አንደርስታንድ። እኔ አሁን በዋትሳፕ ላይ እና ኢሞ ጥቅሶች እለቃለሁ ዝም ብዬ የጻፍኩ ማለት ነው። ለማን ነው? በቃ ከሚዲያ ውጭ የሚደርስብኝ ነገር፣ ከሚዲያ ውጭ ያለው ነገር፣ ከሚዲያ ውጭ ኢትዮጵያ ውስጥ ሆኜ ከኢትዮጵያ ስመጣ ወይ ደግሞ ያኔ አንዳንድ ሰው እያስመሰለ የሚጎዳችሁ አለ ሞርዛን ስደት ላይ ማለት ነው እንጂ ግዴታ ብሩክ የሚለቀው ጥቅሶች ለዩቲዩብ ፋሚሊዎቹ ኔቨርስ አይደለም። 100% በህይወታችሁ ስለሚያጋጥማችሁ ነገር ነው። ገባችሁ? ይህን ነገር ልላችሁ የቻልኩት ለምንድን ነው? እኔ በአንደኛ ደረጃ በ6 ደቂቃ ኦንሊ 6 ሚኒትስ ስለ ብሩኬ አካውንት ላይክ ላለው በጣም ተመችቶኝ አብራርቼ ነው የጻፍኩላችሁ። እኔ ላይ ዛሬ ላይ ራሱ የሚጻፍ ኮሜንቶች አሉ ከየስተርዴይ ጀምሮ በሌላ መንገድ ወስዳችሁት ማለት ነው። እና አንዳንድ እህቶቼ ማለት ነው የምወዳችሁ የማከብራችሁ ማንኛውም ጥቅስ ሲለቀቅ እኔን ብላችሁ አትውሰዱ። እኔ አሁን ማንኛውም ጥቅስ ቢለቀቅ ይሄ ነገር ይጠቅመኛል፣ ከእንደዚህ አይነት ነገር መቆጠብ አለብኝ መማሪያ ነው እንጂ የሚሆነው ብሩኬ ሀይሚዬማ እኛን ያሉት ኔቨር ማለት የለብንም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ያረቢ የሀብታም ሳቅ መሳቅም አልቻልም። ቲክቶክ ላይ ሲኬድ ዩቲዩብ ላይ ይደብራል። እና ውዶቼ እንግዲህ ደስ በሚል ብሩኬ ባስተላለፈው ጥቅስ ሁሌም ፈጣሪያችንን ማመስገን እንዳለብን። ለምን? የሚሰጠን ፈጣሪ ነው፣ የሰጠን ሰው አይደለም። ገባችሁ? የሰጠን ማነው? ፈጣሪ ነው። ስለዚህ ፈጣሪያችንን ባለን ነገር በሰው ባለን ነገር ማለት ነው። ለምን 100 ሪያል አይኖረንም? ባለን ነገር ፈጣሪያችንን ካመሰገንን ሹር ፈጣሪ ይጨምርልናል። ፈጣሪ ሁሌ ደስተኛ ያደርገናል። በፈጣሪያችን ምንድነው መተማመን አለብን። በአላህ ሱብሃነሁ ወተዓላ መተማመን አለብን። ገባችሁ? ለሰው ልጅ ክፉ አናስብ። በማይመለከተን ነገር ዝም ብለን በመጥፎ መንገድ አንውሰድ። እኔ አሁን እዚህ ጋር ውዶች ኃይለ ቃል እናገራለሁ፣ ይሄ ማይቀር ነው። ሀይሚና ብሩኬ እዚህ ጋር ፋይን ናቸው። ሰላም ስለሆኑ ቻናላቸውን እያየን ሼር እያደረገን ላይክ እያደረገን ይሄ ነው ጨዋታችን፣ የኛ ጨዋታ ሁሉም ማለት ነው። ለምን እዚህ ጋር አሁን እንደ ድሮ ፕራንክ ቢጀምሩ ጠይብ፣ እኔ ደግሞ ወደ ሀይሚዬ ወይ ደግሞ አንዷ እህቴ ወደ ብሩኬ ሆነ ጭቅጭቅ ሊመጣ ይችላል። እዚህ ጋር ሁለቱ ሰላም እስከሆኑ ድረስ መልካም ነገር ብናወራ፣ አንደኛ ነገር ለማን ነው? ለሀይሚና ለብሩኬ ኔቨርስ አይደለም። መልካም ነገር ለማን ነው? ለትዕግስት ኔቨርስ። ዘር ለገበሬ መልካም ነገር የምታወራው ለማን ነው? ለራሴ አንደኛ እኔን ጭምር ነው። ሪሊዮን ነው
እና አላህ መልካም እንድናወራ አላህ ይርዳን ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። እኔ የእነ ሀይሚዬ ቻናል እንደዚህ ሲሆን በጣም ነው ብሮክ ማይ ሀርት። ዩቲዩብ ላይ የሚያወራ ሰው የለም። በመልካም በቃ ጠፉ እንዳለ የሉም። ገባችሁ? ዩቲዩብ ላይ ደግሞ ፈትፋቸው ዝም ካሉ ዩቲዩባቸው ምን ይሆናል? ይቀዘቅዛል ማለት ነው። ስለዚህ ልጆቹን ይህን ያክል አናሳቅ። ቲክቶክ ላይ ያላችሁም እንደ ድሮ ሆኑ ውዶቼ፣ የምወዳችሁ ማለት ነው። እንደዚሁም ደግሞ ብሩኬ እንግዲህ ያስተላለፈው በጣም ደስ የሚል ነው። ስለ ነገም ደግሞ ስለማናቅ ሁሌ ፈጣሪያችንን ማመስገን እንዳለብን ነው። ገባችሁ? እና እህቶቼ ደግሞ ትችትም ቢሆን አይነት አለው። ብሩኬ ማለት በጣም የዋህ ነው። ሚቲ ብሩኬ የዋሆች ናቸው። እንደ ቀልድ የሚቀላለዱትን ነገር ጆኪንግ ብላችሁ ማለፍ። እኔ እንደነገርኳችሁ ሰምታችኋል። የስተርዴ ስለ አካውንት ደስ ነው ያለኝ። ለምን ሲኖረን ነው ሰው የሚወደን ውዶቼ። ኢትዮጵያ ስንሄድ ካርድ የሚገዛልን የለም። ሄዳችሁ ካያችሁ ማለት ነው። ሜቢ ለረፍት ከሄዳችሁ ገባችሁ። ሁሉም ከእናንተ ነው የሚፈልገው። ስለዚህ ጠንክረን ብር መያዝ አለብን። ጠንክረን ብር ሴቭ ማድረግ አለብን። ገባችሁ? እና እዚህ ጋር ማንም ብር የሚጠላ የለም፣ ማንኛችንም ማለት ነው። ግን ብሩ ሲመጣ አመጣጡ በሪስፔክት መሆን አለበት። ገባችሁ? እና እዚህ ጋር ትላንትና የተለቀቀ ጥቅስ በ6 ደቂቃ ያመጣው ጥቅስ ላይ ዛሬም ዲስከስ እየተደረገ ነው። አታ ቲክቶክ ላይ ማለት ነው። እና ተጽፎ ተለቆ ማለት ነው አካውንት ምናምን እና ሲጀመር የሚለቀቀ ሁሉ ከይቅርታ ጋር ለዩቲዩብ ፍሬንድ ነው ብላችሁ አታስቡ። ለምን ብሩክና ሀይሚዬ ብቻ ሳይሆን እኔ ጥቃቅን ዩቲዩበር ነኝ። ለተሳዳቢው እንኳን ሪስፔክት አለኝ። ሪቪው ነው ጥቃቅን ለተሳዳቢዎቹ ሪስፔክት። ብሩክና ሀይሚዬ ደግሞ ለሁሉም ተሳዳቢዎች ሪስፔክት አላቸው። መጥፎ ቃል እናት የሚያክል እየተዘገዘቀ መጥፎ ቃል ብሩክ አይናገርም። ስለዚህ የሚለቀቀው ጥቅስ እሱ በራሳቸው የሚደርስ ነገር እኮ አለ። ትዕግስት እኮ በራስሽ ያኔ አይዶን ነው። እኔ አንዳንድ እህቶቼ እኔስ ብላችሁ ማሰብ አለባችሁ። እኔ ምን ላይ ነኝ? እኔ ስንት አመት ሳውዲ ሰራው፣ ዱባይ ሰራው። ከዛን ስኔ እንዴ የኛ ፕሮግራም እኮ ጊዜ እናጣለን። ለፕሮግራማችን ቦታ ከሰጠን ማለት ነው። አብሶ ስደት ላይ ካልኩሌት ስናደርግ ጊዜ አይኖረንም እንዴ። ታይም እኮ እናንተ ዛሬ ላይ ታይማችሁ ዝም ብላችሁን ሉዝ የምታደርጉት ዩቲዩብ ላይ ጠይብ። ዩቲዩብ ስለሚከፈል ነው እንደነገርኳችሁ። ግን ማድረግ ያለባችሁ በመልካምነት ከሆነ መልካምነት ከፈጣሪ ይገኛል። በመልካምነት ሂዱ። ካልሆነ አንድ ሰው ጥቅስ በለቀቀ ሰዓት እኛን ነው ኔቨር። ብሩክና ሀይሚዬ ደግሞ ለተሳዳቢዎችም ቢግ ሪስፔክት ነው ያላቸው። በጣም ነው የሚወዷችሁ 100%። ብሩክና ሀይሚ ብቻ ሳይሆኑ ሁሉም ዩቲዩበሮች በጣም ነው የሚወዷችሁ። ለምን? ይሄ የሚሰራው ቪዲዮ ጋላሪ ውስጥ የሚቀመጥ አይደለም። የሚሰራው ቪዲዮ እናንተ የምታዩት ነው። እናንተ ስለምታዩ ነው እኛ የምንጠቀመው። እናንተ ስለምታዩ ነው ፌመሶች ሁሉ የሚጠቀሙት። ስለዚህ ለእናንተ መጥፎ ጥቅሶች የሚለቅ ሰው የለም እንኳን ብሩክና ሀይሚዬ። ስለዚህ እያመጣችሁ ወሬውን አታንጋድዱት። እኔ ላይ ራሱ የተንጋደደ ኮሜንት አትጻፉ ውዶቼ። በትናንትናው ጥቅስ 2 ኮሜንት አጥፍቻለሁ። ያው ብዙም አልተዋጠልኝም እና ተለባለብኩባቸው፣ ይቅርታ። ሌላው ደግሞ እኔ ኮሜንት ላይ አንቺ እኮ ያው ሰብስክራይብ ቻናል ለምትዩ ይሄን ነገርሽን በጣም አደንቅልሻለሁ። ከዛም በኋላ ሁለቱም በአንድ አይን አትይም፣ ሀይሚቲን ብቻ ነው እሱን ፈጣሪ አይወድም ላይክ ብላችሁ ጽፋችኋል። ሌላው ደግሞ ብሩክ አፍቃሪ አትበኝ። እኔ አልወድም እኮ ይሄ አፍቃሪ እኔ ለቀልል በል እንጂ ሰው በስክሪን ላይ ቶ እንደዚህ አይነት ነገር በጣም ነው የሚደብረኝ። ግን ያው የአንድ ሰው ፍቅረኛ ካለው ረገብ ማለት ነው ያለባቸው በሚለው ነው ብዙ ሴቶች ማለት ነው። እንዴ ምን አይነት ቮይስ እንደሰማው ልንገራችሁ። የሀይሚዬን እናትና አባት ፎቶ ዘግዝቂ፣ ወላሂ ነው የምላችሁ። እንደዚህ አይነት ቮይስ ሰምቻለሁ። እነሱን ዘግዝቂ፣ የብሩክን እንዳትዘቀዝቂ ነው። ላይክ አማሪ አላህ ልብ ይስጣቸው። ባይዘው ድምፁን ያወረድኩ ይመስለኛል። ጥሩ አይደለም እንደዚህ ፎቶ መዘግዘቅ። ሲቀጥል ደግሞ እኔ አሁን ዛሬ የምነግራችሁ እህቶቼ ሀይሚቲና ብሩኬ ሰላም ሲሆኑ ለእኔ ደስታ ነው። ሁለቱም ለእኔ አንድ ናቸው። ረብሻ ሲኖር ግን ፈርስት ሌዲ የሚባለው ነገር አለ። እኔ ላይም ኮሜንት ምጽፊውና ባህልሽ ብትቀያየሙ ወደ አንቺ አድልቼ ነገሮቹ እንዲስተካከል ይደረጋል። ይሄ የታወቀ ነው። ፈርስት ሌዲ በሚለው 100% አምናለሁ ማለት ነው። ከዛን ወዲያ ግን ብሩክን አንድ ቀን የተሳድቤም አላውቅም። ለምን በጣም ነው ማከብረው ብሩክ። ለምን የተግባር ሰው ነው ብሩክ። አታላይ ወንድ አይደለም። ገባችሁ? በጣም የተግባር ሰው ነው። በቃ እኔ በብዙ ነገሮች ሳየው እንደ ሌላ ወንዶች አይደለም።
ስለዚህ ቢግ ሪስፔክት ነው ያለኝ እና እህቴ እንደዚህ አይነት ኮሜንት ያው ተመልሶልሻል። ለማንኛውም ሀይሚዬ ስዊት እንወድሻለን። እንደዚህም ለምታዳምጡኝ እጅጉን ከልብ አመሰግናለሁ። ለኮሜንታችሁ፣ ለአስተያየታችሁ ቴንክ ዩ ቬሪ ማች። ወዳችኋለሁ።